ሰላም ሰላም ውድ የቻናላችን ቤተሰቦች በዛሬው ቪዲዮአችን ላይ እንዴት ዊንዶው 11 ፓስወርድ ብንረሳ እንዴት አድርገን ሪሴት አድርገን መግባት እንደምንችል እናያለን። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ቻናላችንም ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃዎች፣ የቴክኖሎጂ መረጃዎች፣ የመዝናኛ መረጃዎች፣ ታሪኮች የመሳሰሉት ነገሮች በዚህ ቻናል ይለቀቃሉ። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። በዛሬው ቪዲዮአችን ላይ እንዴት የዊንዶው 11 የረሳነው ፓስወርድ ሪሴት እንደምናደርግ እንይ። ዊንዶው 11 እንደምታስታውሱት ከ2021 ጀምሮ የተለቀቀ አዲስ ኦፕሬቲንግ ሲስተም ነው። ከዚህ በፊት የነበረው ኦፕሬቲንግ ሲስተም ዊንዶው 10 ነበር። ሞር ኦፍ የዊንዶው 10 ፓስወርድ እንዴት ብንረሳ እንዴት አድርገን ሪሴት ማድረግ እንደምንችል ከዚህ በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ መመልከት ትችላላችሁ። ዛሬ ላይ ግን ዊንዶው 11 ፓስወርዳችን ብንረሳ እንዴት አድርገን ለጥሩ ነገር እንድትጠቀሙ እንጠይቃችኋለን። ምክንያቱም ላልተገባ ወይም ደግሞ ማየት የማይጠበቅብንን ወይም የሌላን ሰው ኮምፒውተር ፓስወርድ መግቢያ እያደረግን ላልተገባ ዓላማ መጠቀም የለብንም። ሌላው 2021 የተለቀቀው የዊንዶው 11 እንደምታውቁት የማይክሮሶፍት ፕሮዳክት ነው። በጣም በብዙ ነገሩ ከዊንዶው 10 ተሻሽሎ እንደተለቀቀ ታውቃላችሁ። በዩዘር ኢንተርፌስ ደረጃ፣ በአክሰሲቢሊቲ ደረጃ፣ በሪሶርስ አጠቃቀም ኮምፒውተር ውስጥ ባሉ ሪሶርሶች አጠቃቀም ደረጃ በተሻለ ሁኔታ ተሻሽሎ ነው የመጣው። ፓራላሊ ሲስተሞችን ለማስኬድ የመልቲታስኪንግ ላይ በደንብ በተሻሻለ ሁኔታ ነው የመጣው። የተለያዩ የዴስክቶፕ ኢንቫይሮንመንቶችን ወይም ደግሞ የተለያዩ ፓራላሊ የሚሄዱ ኢንቫይሮንመንቶችን መጠቀም እንችላለን። እዚህ ላይ በኔትወርክ ደረጃም በጣም በጥሩ ሁኔታ ተሻሽሎ ነው የመጣው ኔትወርክ ፊቸሮቹ ላይ። በሴኩሪቲም ደረጃ እንደዚሁ በጣም በርካታ ኢምፕሩቭመንቶች ተደርገውበታል ዊንዶው 11። በቅርብ እንደምታስታውሱት ዊንዶው 10 ማይክሮሶፍት ከዚህ በኋላ በምንም አይነት መልኩ ድጋፍ እንደማያደርግ አሳውቋል። ስለዚህ ማንኛውም ተጠቃሚ ከዊንዶው 10 በቀጥታ ያለምንም ተጨማሪ ላይሰንስ ወይም ያለምንም ተጨማሪ ሪኳየርመንት ኮምፒውተር ሲስተማችሁ ሰፖርት የሚያደርግ ከሆነ በቀጥታ ወደ ዊንዶው 11 አፕግሬድ ማድረግ እንደምትችሉ ያሳውቋል። ዊንዶው 10 ምንም አይነት ሰፖርት ከዚህ በኋላ አይሰጥም። ዊንዶው 11ን እንጠቀማለን። ሞር ተጨማሪ ከፈለጋችሁ የዊንዶው 10 አድቫንቴጆችን ማይክሮሶፍት ሳይት ላይ ወይም ተጨማሪ ሳይቶች ላይም ገብታችሁ የዊንዶው 11 ከዊንዶው 10 ምን ነገር ተሻሽሎ መጥቷል የሚለውን ኢንተርኔት ላይ ብራውዝ አድርጋችሁ ማየት ትችላላችሁ። እንዴት ፓስወርድ ሪሴት አድርገን እንደምንገባ እንመልከት። ፓስወርዴን ተሳስቻለሁ፣ እየሞከርኩ ነው። ምንም ማስታወስ አልቻልኩም። የማስታውሰውን ፓስወርድ በሙሉ እየሞከርኩ ነው። በምንም መልኩ ላስታውሰው አልቻልኩም። ፓስወርድ የምናደርገው ነገር ምንድነው? ኮምፒውተራችን በሴፍ ሞድ ሪስታርት አድርጎ እንዲገባ ነው። ስለዚህ ይሄን ለማድረግ ከኪቦርዳችን ላይ ሺፍት ኪን ተጭነን ኮምፒውተራችን ሪስታርት እናደርጋለን ማለት ነው። ሺፍት ኪ ከተጫነ በኋላ ይሄን ሺፍት ኪ ኮምፒውተሩ ሪስታርት አድርጎ እስኪጀምር ድረስ አንለቀውም። ሪስታርት እያደረገ ነው ኮምፒውተራችን። ይሄን ኦፕሽን ካመጣን በኋላ እንደምታዩት ቹዝ አን ኦፕሽን ብሎ ኮንቲኒው ዩዝ ዲቫይስ ትረብል ሹት እና ተርን ኦፍ ፒሲ ነው የሚለን። ዘን ትረብል ሹት የሚለውን ምርጫ እመርጣለሁ። ዘን ትረብል ሹት ላይ ሁለት ምርጫዎች ያስቀምጥልኛል። ሪሴት ዲስ ፒሲ አድቫንስድ ኦፕሽን የሚሉ ኦፕሽኖች አሉ። እነዚህን ኦፕሽኖች ከዚህ በፊት በዊንዶው 10 ላይ ያብራራቸው ስለሆኑ እዛ ላይ ገብታችሁ መመልከት ትችላላችሁ። ምንድን ነው የሚሰሩ የሚለውን አድቫንስድ ኦፕሽን የሚለውን መርጠን እንገባለን። እዚህ ላይ ስታርታፕ ፕሪፔር፣ ስታርታፕ ሴቲንግ፣ ኮማንድ ፕሮምፕት፣ አንኢንስቶል አፕዴት፣ ዩኤፍአይ ፊርምዌር ሴቲንግ እና ሲስተም ሪስቶር የሚሉ ምርጫዎች ያስቀምጥልናል። እንደምታስታውሱት ዊንዶው 10 ላይ ለማድረግ የሞከርነው ፊዚካል የሆነ የኤክስፕሎረር እንዲመጣልን ኦፕሽን ነበር የፈለግን። ያን ኢሜጅ ሪስቶር አድርገን ያችን ኦፕሽን ብሮውዝ ካደረገልን በኋላ ግራፊካሊ ዩቴልማን የሚለውን ወደ ሌላ ሪኔም አድርገን ኮማንድ ፕሮምፕትን ደግሞ በዩቴልማን ሪፕሌስ ለማድረግ ነው የሞከርነው። አሁን ደግሞ ያንኑ ስራ ኦልሬዲ ዊንዶው 11 ላይ በምንም መልኩ ግራፊካሊ ወይም ደግሞ በኤክስፕሎረር ደረጃ የሚያስገባን ኦፕሽን የለም። ስለዚህ
በኮማንድ ፕሮምፕት ተጠቅሜ ነው ለማለፍ የምሞክረው በዚህ ቪዲዮ ላይ። ስለዚህ ኮማንድ ፕሮምፕት የሚለውን እመርጣለሁ። እሱን ክሊክ ስታደርጉ የኮማንድ ፕሮምፕት ዊንዶ ይከፈትላቸዋል። ከዛ ቀጥሎ የማደርገው ነገር ምንድነው? ዩቴልማን የሚለውን ወይም ዩቴልማን ዶት ኤክሲ የምትል ፋይል አለች። ይቺ ዩቴልማን የምንላት ኮምፒውተራችን በሚጀምርበት ጊዜ የአክሰሲቢሊቲ ኦፕሽን ወይም ደግሞ ዊንዶ 10 ላይ ኢዚ ኦፍ አክሰስ ብለን የምንጠራትን ላይክ እንደ ናሬተር፣ ኦን ስክሪን ኪቦርድ ምናምን የመሳሰሉትን ኮምፒውተሩን ኢዝሊ አክሰስ እንድናደርግ የሚያግዙን ነገሮች የምታመጣልን ኮማንድ ነች ዩቴልማን። ስለዚህ እሷን መጀመሪያ ላይ ኮፒ አረጋታለሁ እንደ ባክአፕ ዩቴልማን ኤክሲ ወደ ዩቴልማን ዶት ኤክሲ ባክ ወደሚባል ኮፒ አረገዋለሁ። እቺ በኋላ ላይ ሪፕሌስ ለማድረግ ወይም ደግሞ ዩቴልማን ዶት ባክ የምትለዋን እቺ ዩቴልማን ዶት ኤክስቲ የምትለዋ ባክአፕ ነች። አሁን ኮማንድ ፕሮምፕት መጥቶ ይሄን ሪፕሌስ ስለሚያደርገው መጨረሻ ስራችንን ሪሲት አድርገን ከገባን በኋላ ዩቴልማንን ለመመለስ የምጠቀምባት ባክአፕ ነች ማለት ነው ይችኛዋ ፋይል። ከሱ ቀጥዬ የማደርገው ነገር ኮማንድ ፕሮምፕቱን ሲኤምዲ ዶት ኤክሲ የሚለውን ወደ ዩቴልማን ዶት ኤክሲ ኮፒ አደርገዋለሁ። ሪፕሌስ እንዲያደርግ አደርጋለሁ። የስ ኦር ኖ ኦፕሽን ያስቀምጣል። መጨረሻ ላይ የስ ስለዋለሁ። ይችን ከጻፍን በኋላ የስ ስለዋለሁ። በዚህ ጊዜ ሲኤምዲ ዶት ኤክሲ የሚለው ኮፒ ሆኖ ዩቴልማን ዶት ኤክሲ ዩቴልማን የምትለው ዩ ካፒታል ነች፣ ሌላው ስሞል ነው። ወደ እሷ ኮፒ ያደርጋለሁ። ኮፒ ሳረግ ከላይ የነበረውን ዩቴልማን ዶት ኤክሲ የሚለውን ሪፕሌስ ያደርገዋል። ሪፕሌስ ላድርግ የሚለውን ኮንፊርም ለማድረግ የስ ብየዋለሁ። አሁን ላይ ባክአፕ ፋይል ያለኝ ዩቴልማን ዶት ኤክሲ ባክ የሚል ኮማንድ ፕሮምፕት የነበረችው ዩቴልማን ዶት ኤክሲ ላይ ሆናለች። ሌላው ደግሞ ሲኤምዲ ዶት ኤክሲ አለኝ ማለት ነው። 3 ፋይል ነው ያለኝ። ሲኤምዲ ዶት ኤክሲ የራሱ ኮማንድ ፕሮምፕት ፋይል፣ ይሄው ደግሞ ሲኤምዲ ዩቴልማን ላይ ሪፕሌስ እንዲያደርገው ያደረኩት ደግሞ ሁለተኛው ዩቴልማን ኖርማሊ አሁን በሲኤምዲ ሪፕሌስ ሆናለች ማለት ነው። ሶስተኛው ደግሞ ባክአፕ ፋይል። ይህን ካረኩ በኋላ ኮማንድ ፕሮምፕቴን ዘጋና ኮንቲኒው ብዬ ወደ ዊንዶ 11 ስታርታፕ እንዲቀጥል አደርገዋለሁ። ዘን ኮምፒውተሩ ከጀመረ በኋላ አታች አካባቢ ከኔትወርኪንግ እና ከተርን ኦፍ መሃል የአክሰሲቢሊቲ ኦፕሽን አለች። እሷ ምልክት ቤዚካሊ ድሮ ላይ ዩቴልማን ዶት ኤክሲ ነበረች። አሁን ግን ኮማንድ ፕሮምፕት እሷን ስንነካ ኮማንድ ፕሮምፕት እንዲመጣ ኦልሬዲ አድርጌዋለሁ ሪፕሌስ ስላደረግኩት። ስለዚህ እሷን ዳብል ክሊክ ሳደርግ ኮማንድ ፕሮምፕት ይከፍትልኛል። በፊት ግን አክሰሲቢሊቲ ኦፕሽን ወይም ደግሞ የድሮ ኦሪጂናል ዩቴልማኑ ነበር የሚመጣልኝ ማለት ነው። ስለዚህ አሁን ላይ ሎጊን ሳላደርግ ኮማንድ ፕሮምፕቱን እንዲመጣ አድርጌያለሁ ማለት ነው። በኮማንድ ፕሮምፕቱ ተጠቅሜ ነው ሪፕሌስ ለማድረግ እየሞከረ ያለው። የማደርገው ነገር አድሚኒስትሬተር ላይ ያሉትን የዩዘር አካውንቶች ሊስት እንዲያደርግልኝ ነው ያደረግኩት። ኔት ስፔስ ሎካል ግሩፕ ስፔስ አድሚኒስትሬተርስ እንለዋለን። ዘን አድሚኒስትሬተር ላይ ያለ አካውንታችን ይመጣልናል። በኔ ኬዝ ኔት ቪኤን የሚለው ነው አድሚኒስትሬተር አካውንቴ። ስለዚህ እሱን ሊስት አድርጎልኛል። ከኛ ጋር ልክ መሆኑን ወይም ደግሞ እኛ ሎጊን ለማድረግ እየሞከርንበት ያለው የአካውንት ስም እዚህ ላይ ሊስት መሆኑን ማረጋገጥ ይጠበቅብናል። ሶ በእኛ ኬዝ ኔት ቪኤን ነው፣ ትክክል ነው። ሶ በእናንተ ኬዝም እናንተ ያለችው አካውንት ስም ውስጥ ላይ ሊስት መሆኗን ማረጋገጥ ይጠበቅባችኋል። ከዚህ ጋር የተለየ ሊሆን ይችላል። ቀጥዬ ይሄን አካውንት ፓስወርድ ሴት እንዲያደርግ አደርጋለሁ። ኔት ስፔስ ዩዘር ስፔስ የእናንተን የአካውንት ስም በኔ ኬዝ ኔት ቪኤን ደን ስታር የሚል እጠቀማለሁ። ይሄ ፓስወርዴን ሴት ለማድረግ ነው የምጠቀምበት። በትክክል ዩዘር ኔሙን በትክክል ማስቀመጣችሁን እንዳትረሱ። ኔት ስፔስ ዩዘር ስፔስ ኔት ቪኤን ስፔስ ስታር። ዘን ፓስወርድ ታይፕ እንድናደርግ ይጠይቀናል። ሪሲት አድርጎ አዲስ ፓስወርድ ሴት እንድናደርግ እየጠየቀኝ ነው። ዘን አዲስ ፓስወርድ እንጽፋለን። እዚህ ጋር በምትጽፉበት ጊዜ አዲስ ፓስወርድ ላይ ስክሪናችሁ ላይ ወይም ኮማንድ ፕሮምፕታችሁ ላይ የሚያሳያችሁ ምንም ነገር የለም። ስለዚህ ኢንተርናል እየጻፈ ስለሆነ በትክክል አስተካክላችሁ ፓስወርድ ታይፕ ማድረጋችሁን እርግጠኛ ሁኑ። ምንም የምታዩት ነገር ከላይ ስለሌለ። ከዛ በመቀጠል ልክ ስትጨርሱ ኢንተርን ፕረስ አድርጎ ደን ሪታይፕ ፓስወርድ ቱ ኮንፊርም ይለኛል። ድጋሜ ከላይ የጻፋችሁትን ፓስወርድ
ድጋሜ ጻፉት ይላችኋል። አሁንም በምትጽፉበት ሰዓት ምንም ነገር የሚያሳያችሁ ነገር የለም፣ ግን ኢንተርናል አንደርስታንድ እያደረጋችሁ ስለሆነ በትክክል አስተካክላችሁ ጻፉ። ዛን ስጨርሱ ኢንተር በሉት። በትክክል ካስገባችሁ ኮማንድ ኮምፕሌትድ ሰክሰስፉሊ ብሎ ፓስወርድ እንደተቀየረ ይነግራችኋል። ካልሆነ ግን በትክክል ካላስገባችሁ ኢረር ትክክል ፓስወርድ አላስገባችሁም ከላይ የጻፋችሁና ከታች ያለው ትክክል አይደለም ብሎ እንደገና እንድታስገቡ ጠይቃችኋል ማለት ነው። ዘን ከጨረስን በኋላ ኮማንድ ፕሮምፕታችንን እንዘጋና በቀጥታ አሁን ያስገባነውን ፓስወርድ እናስገባለን። በኔ ኬዝ ያስገባሁትን ፓስወርድ ኔትቪኤን የሚለው ጋር አስገባለሁ። እንደምታዩት ሎጊን አድርጎልኛል፣ ወደ ዴስክቶፔ በትክክል ገብቶልኛል። ስለዚህ በዚህ መልኩ ፓስወርዴን ሪሲት አድርጌ በቀላሉ መግባት እችላለሁ ማለት ነው። በጣም በቀላሉ ሁኔታ እየተጠቀምንበት አማራጭ ኮማንድ ፕሮምፕቴን ተጠቅሜ ዩቲልማን የምትለዋን ኦፕሽን በኮማንድ ፕሮምፕቴ ሪፕሌስ አድርጌ ዲዛይን አክሰሲቢሊቲ ኦፕሽንን በምነካበት ጊዜ ኮማንድ ፕሮምፕት እንዲመጣልኝ አድርጌ ኔት ዩዘር በሚለው ኦልሬዲ ፓስወርድን ሪሲት አድርጌ ሴት ለማድረግ ነው የሞከርኩት ማለት ነው። በዚህ መልኩ ሰክሰስፉሊ ሎጊን አድርጌ ገብቻለሁ ማለት ነው። ዘን አንድ የቀረን ስራ ኮማንድ ፕሮምፕት ኦልሬዲ የዩቲልማንን ስራ ሪፕሌስ አድርጎታል። ስለዚህ ባክአፕ ፋይሌን ወደ ዩቲልማን መመለስ ይጠበቅብኛል። ምክንያቱም አክሴሲቢሊቲ ኦፕሽን ኮማንድ ፕሮምፕት ሳይሆን አክሴሲቢሊቲ ኦፕሽኖች እንዲያመጣ ነው የሚፈለገው። ስለዚህ ኮፒ አደርጋለሁ እሱን ተመልሼ። ከፈለጋችሁም ደግሞ ሎጊን እንዳደረጋችሁ እንደገባችሁ ቅድም ዩቲልማን ዶት ኤክሲ ባክ የምትለዋን ሪኔም አድርጋችሁ ዩቲልማን ዶት ኤክሲ ብቻ ብላችሁ ከበፊት የነበረውን ዩቲልማን አጥፍታችሁ በዚህ ሪፕሌስ ማድረግ ትችላላችሁ። ያለዛ በኮማንድ ፕሮምፕት ደግሞ ዩቲልማን ዶት ኤክሲ ባክ ቅድም ያስቀመጥኩት ባክአፕ ፋይሌን በዩቲልማን ዶት ኤክሲ ሲኤምዲ ሪፕሌስ እንዲያረገው ሲኤምዲ ይዞት የነበረውን ሪፕሌስ እንዲያረገው የስ ኦፕሽን እናስቀምጣችሁ ሪፕሌስ ማድረግ ትችላላችሁ። ኮፒ አድርጎታል አውቶማቲካሊ። ስለዚህ ዩቲልማን ኦልሬዲ ያለኝ አክሰሲቢሊቲ ኦፕሽን አሁን ይሰራልናል ማለት ነው። ሶ በዚህ መልኩ የዊንዶ 11 ፓስወርድ ለጥሩ ነገር ፓስወርዱን ሪሲት አድርገን መጠቀም እንችላለን ማለት ነው። እንዲህ አይነት ጠቃሚ መረጃዎችን ለማየት ቻናላችን ሰብስክራይብ አድርጉ። ባይ ባይ።